ሰላም ውድ የዩቲዩባችን ቤተሰቦች፣ በዚህኛው ቪዲዮ ደግሞ መርሜት በመባል የሚታወቁት በተረቶች ወይም ደግሞ በአንዳንድ ፊልሞች ላይ እንዲሁም በፓይሬት ፊልሞች ላይ የምናውቃቸው መርሜት ተብሎ በሚጠሩት እንስሳቶች ላይ ወይም ነፍሳቶች ላይ ነው የመጣ ነው። በዚህ ቪዲዮ የማሳያችሁ ደግሞ በአጋጣሚ መሆኑን በሳይንቲስቶች የተያዙ በካሜራ የተቀረጹ እነዚህን ፍጥረት መኖራቸውን የሚያረጋግጡ ምስል ነው። ስለሆነም ላይክ እና ሰብስክራይብ ማድረግ እንዳይረሳ። 100 ሰብስክራይብን አልፈናል። ቀጥሎ ደግሞ 1000 ነው ጎላችን። ይመቻችሁ። ወደ ቪዲዮ 2015 ኮሊ አይላንድ። በዚህ አይላንድ ላይ በደሴቱ አቅራቢያ በሚገኙ ጎብኚዎች ላይ አንዳች ቪዲዮ በሶሻል ሚዲያ ላይ መዘዋወር ይጀምራል። እሱም ሁለት መርሜት መሰል ወይም ደግሞ መርሜት ናቸው ተብሎ የታመኑ ሰዎች ወደ ጎብኚዎቹ ተጠግተው በቅርበት ሲመለከቷቸው ነበረ። እንዲሁም ከውሃው ወጣ ብለው ለመመልከት ሞክረዋል። አጠር ያለ ቪዲዮ ቢሆንም ግን ሶሻል ሚዲያ ላይ ረጅም ጊዜ አነጋጋሪ ሆኖ በመቆየት አንደኛ ደረጃ ይዟል። በሁለተኛ ደረጃ ጥቁር ባህር ዳርቻ ላይ የሚገኙ እነዚህ ነፍሳት። ይሄ ቪዲዮ የወጣው ከወደ ቻይና ሲሆን በቻይናዎች የራሳቸው ሶሻል ሚዲያዎች ላይ የተፖሰተ ነገር ቢሆንም ነገር ግን ወደኛ መጥቶ ወደኛ ሶሻል ሚዲያዎችን በመለቀቁ ምክንያት እጅግ በጣም አነጋጋሪ ሆኗል። ይሄ ቪዲዮ አጠር ላለ ደቂቃ በአንዳች ባህር ዳርቻ ላይ እየተንፏቀቁ የሰው እጅ የሚመስል ነገር ያላቸው ነፍሳቶች ወደ አንዳች ኬቭ ወይም ወደ አንድ ዋሻ ሲራመዱ የሚያሳይ ቪዲዮ በሶሻል ሚዲያ ላይ በመለቀቁ ምክንያት በቻይና ውስጥ እያንዳንዱ ሰዎች እንዲያጠፉ ወይም ደግሞ ቪዲዮዎቹ ከኦንላይን ላይ እንዲወርዱ ተደርጓል። እናንተ ምን ታስባላችሁ? እነኚህ ፍጡራን በምድራችን ላይ የእውነት አላችሁ ብላ ታምናላችሁ? በሶስተኛ ደረጃ ደግሞ የምናገኘው ይህን ምስል ሲሆን ይሄ ምስል የተቀረጸው ከአሳ አጥማጆች መርከብ ላይ ሲሆን አሳ አጥማጆቹ ወደ ጥልቅ የባህር ዳርቻ በመሄድ አሳ እያጠመዱ በነበረ ሰዓት ከአጠገባቸው አንዳች መርሜት የሚመስል ወይም ደግሞ ግማሽ ሰው ግማሽ አሳ የሚመስል ነገሮች እየተከተሏቸው ካጠገቦቻቸው እንደ ዶልፊኖች ሲዘሉ ይታያሉ። በዚህ ምስል ላይ የታየው በሶሻል ሚዲያ ላይ እንደወጣ ሁሉም ሰው ፌክ ነው ብሎ ነበር ያሰበው። ነገር ግን እውነተኛነቱን የሚያረጋግጡ እጅግ በጣም ብዙ ምስሎች በተደጋጋሚ ተሰርተውበታል። ነገር ግን የለቀቁትም ሰዎች ሆኑ ከዛ በኋላ የመጣው ነገር እጅግ በጣም በሚያስገርም ሁኔታ ከሶሻል ሚዲያ ላይ እንዲጠፉ ተደርጓል። እናንተ ምን ታስባላችሁ? ይሄ ገጠመኝ ነው ወይስ ሆን ተብሎ የተደረገ ቪዲዮ ቅጂ ነው ብላችሁ ታምናላችሁ? ድንጋያማ ቦታ ላይ እያለፈች ያለችው መርሜት። በአንድ ድንጋያማ ወንዝ ላይ ፎቶግራፍ እያነሳ የነበረ ሰው አንዳች ነገርን በምስሉ ያስቀራል። ምስሉም ላይ አንዳች መርሜት የምትመስል ነገር አንዳች ድንጋይ ወይም ደግሞ ምንነቱ ያልታወቀ ነገርን ይዛ ለመሻገር በማዕበሎቹ መሃል እያለፈች ይታያል። በምስሉ ላይም አጠር ያለ ቢሆንም ነገር ግን የሴትዮዋ ቅርጽ ወይም ደግሞ የመርሜቷ ቅርጽና ብዙ ነገሯ ሰውንና አሳን የሚገናኝ ስለነበር መርሜት ስለመሆኗ ብዙ ጥርጣሬ አልነበረም። የሚያስገርመው ነገር ግን ጨዋማው ባህር ውስጥ ብቻ ይኖራሉ ተብሎ የሚታሰቡት ነገር ወንዞች ውስጥም እንደሚገኙ ያሳየ ቪዲዮ ነበር። በዚህኛው ደግሞ የምንመለከተው በቅንጦት መርከብ ስር ሲመላለሱ የነበሩ ሁለት መርሜቶችን ነው። እነኚህ መርሜቶች አንዳች የቅንጦት ጀልባን አጠገቡ እየተከተሉት ነበር። ሰዎቹም ጠጋ ብለው በመቅረጽ ምንነቱን ለማየት ሞክሮ ነበር። ከዛም ከውሃ ውስጥ ዘሎ ሲወጣ ነበር እነኚህ ፍጥረታቶችን መመልከት የቻልነው። እነኚህ ፍጥረታቶች እንደተለመደው ሁለት እጆች እና ከላይ የሚገኘው የሰውነት ፓርታቸው የሰውን ሲመስል ከታች ደግሞ ያለው ከአሳ ወይም ደግሞ ከሻርክ ከነ ዶልፊን ከሚመስሉ እንስሳቶች ጋር የተመሳሰለ ይሆናል። እነዚህ መርሜቶች የእውነት በምድር ላይ ቢኖሩ እስካሁን ያልተገኙበት ምክንያት ምን ይመስላችሁ? በባህር ዳርቻ ላይ ተቀምጠው የታዩት መርሜቶች። እነኚህ መርሜቶች በአንዳች እጅግ በጣም ኃይለኛ ማዕበል በሚገኝበት ቦታ ላይ ተቀምጠው አንዳች ነገርን ሲመለከቱ ወይም ደግሞ ሲቃኙ ተመልክተናል። እነዚህ በምስሉ ላይ የምትመለከቷቸው መርሜቶች የባህሩ ጥንካሬ ወይም የማዕበሉ ግፊት ምንም ያክል የከበዳቸው አይመስሉም። እንደውም ለተመለከታቸው ሰው በደንብ ላላየ ሐውልት ሊመስሉ ይችላሉ። ነገር ግን አንገታቸውና ጅራታቸው ሲንቀሳቀስ ማየት ይቻላል። በስኩፐ ዳይቨሮች ወይም ደግሞ በሰምጦ የሚዋኙ ሰዎች የተያያዘችው መርሜት። ሁለት ጓደኛሞች በእንደዚህ አይነት መልኩ ስኩፕ ዳይቭ በሚባለው እየተንቀሳቀሱ ያለ አንዳች ነገርን ከባህር ውስጥ የሚገኙ ዋሻ ውስጥ ይመለከታሉ። እሱም አንዳች መርሜት የሚመስል ነገር ነው። ከዛላም እነሱን ከተመለከታቻቸው በኋላ በድንጋጤም ይሁን በፍርሃት ተለይታቸው ስትሄድ ወይም ደግሞ ስትሸሽ የሚያሳይ ምስል ነው። ይሄ ምስል በቅርበት የተቀረጸ ስለሆኑ መርሜት ብለን የምናስባቸው ነገሮች እንዳሰብናቸው አይነት ውብ ነገሮች እንዳልሆኑ የሚያሳይ ቪዲዮ ነው።
ይሄ ደግሞ የምትመለከቱት በፖርቶሪኮ ውስጥ በሚገኝ አሳ አጥማጆች ጀልባ ላይ የተያዘ ቀረጻ ሲሆን ነው ሰዎቹም የቀረጹት በጨለማ ስለነበር በንብ ባይት ባይቻልም፣ ነገር ግን ከቅርጹ እንደሚያሳየው ከሆነ የመርሜት አይነት ምስል ነው የሚላቸው። እነኚህ መርሜቶች አንዳች የሚያመሳስላቸው ነገር ቢኖር ፊልም ላይ እንደምናያቸው እጅግ በጣም ውብና ፍጹም ሰው አይመስሉም። እንደውም ቆዳቸው ግራጫማ የሆነና ለየት ያሉ ፍጥረቶች ናቸው የሚመስሉት። በአሳ አጥማጆች መረብ የተገኘው መርሜት። ይሄ ደግሞ የተፈጠረው አሳ አጥማጆች አሳ በግሩፕ ለማጥመድ ወደ ስምጥ ውቅያኖስ ወደሚባለው ቦታ በመሄድ እያጠመዱ በነበረ ሰዓት አንዳች ነገር ይይዛሉ። ከዛም በመፈጠን አሳውን ጎትተው ያወጡታል። ነገር ግን ያጋጠማቸው ይሄ ምስሉ ላይ የምትመለከቱት አውሬ ወይም ደግሞ መርሜት መሳይ ነገር ነው። ሁሉም መርሜቶች እንደተለመዱ አይነት እጅግ በጣም የሚያስፈራ ሲሆን ይሄኛውንም ለየት የሚያደርገው ነገር ሰዎቹ በቅርበት መመልከታቸው ነበር። ከዛ በኋላም ለነሱ ለማምለጥ ሲታገል መርሜቱ አንደኛውን ሰው ጥሉ ወደ ውሃ ውስጥ ይዞት ሲገባ ይታያል። ይሄ ምስል እጅግ በጣም ለየት ያደረገው ነገር ቢኖር ሰዎቹ በቅርበትና በእጃቸው ነክቶት መመልከታቸው ነው። ሲላዩን ወይም ደግሞ የባህር አንበሳ ሊበሉት ሲሞክሩ የታዩት መርሜቶች። እነኚህ መርሜቶች አንዳች ትልቅ የሆነ ሲላዩን ወይም ደግሞ የባህር ውስጥ አንበሳን ጎትተው ወደ ባህር ውስጥ ለማስገባት እየሞከሩ ነበረ። እነሱ አድነውት ይሁን ነገር ግን በተፈጥሯዊ መንገድ ሞቶ በማይታወቅ ሁኔታ እነኚህ መርሜቶች ስጋ በል መሆናቸውን የሚያሳይ ቪዲዮ የተገኘው ይሄ ነው። ምክንያቱም መርሜቶቹ ይህንን ግዙፍ የሆነ ሲላዩን ወይም ደግሞ የባህር ውስጥ አንበሳ ይዘው ወደ ውስጥ ለመግባት እጅግ በጣም ትግል ላይ ነበሩ። በስተመጨረሻም ተሳክቶላቸው ይዘውት ሲገቡ ይታያል። እናንተ ምን ታስባላችሁ? በአማዞን ወንዞች ውስጥ የታዩት መርሜቶች። እነኚህ ለየት ያሉ መርሜቶች በባህር ውስጥ ብቻ ይኖራሉ ብላችሁ የምታስቡ ከሆነ ተሳስታችኋል። ምክንያቱም እንደዚህ ባሉ ቪዲዮዎች ላይ በወንዞች ውስጥም ተገኝተዋል። የሚለያቸው ነገር ግን እነኚህኞቹ ከስካውን ካየናቸው ለየት ያለ የሰውነት ቅርጽ ነው ያላቸው። ከሰውም ጋር ብዙም ያመሳሰላቸው ነገር አለ። ምክንያቱም እንደ ጸጉር አይነት ነገሮችን አካተው ይታያሉ። እስካሁን የተመለከትናቸው ግን አልነበራቸውም። በሐይቅ ውስጥ የተገኘው መርሜት። እዚህ ቪዲዮ ላይ የምትመለከቱት ደግሞ አንድ ሰው የለቀቀውን ቪዲዮ ሲሆን የተለቀቀው ቪዲዮም ላይ አሳ መሰል የሰውን ልጅ ቅርጽ ያለው ነገር ከውሃ ውስጥ እየወጣና እየገባ የሚያሳይ ቪዲዮ ነው። ሰውየው በሽርሽር ላይ የተመለከተው ይህ ነገር መርሜትን እጅግ በጣም ያስመለክታል። እናንተ ምን ታስባላችሁ? በዚህ ቪዲዮ ላይ የተመለከቷቸው ነገር የእውነት በምድር ላይ እንዳሉ ታምናላችሁ? ይሄንን ስታስቡ ባህርም ወይም ደግሞ ዓለማችንን እንኳን በጥቂቱ እንኳን እንደማናቃት ማሰቡን እንዳትረሱ። እጅግ በጣም የሚያስገርሙ ነገሮች እንደሆኑ አውቃለሁ። ነገር ግን እናንተ ምን ታስባላችሁ? ኮሜንት ላይ ያሳውቁኝ። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።